ሁለተኛው ሳምንት ቅድስት ተብሎ የሚጠራውን ይሆናል። እግዚአብሔር ቅዱስ ነው። እኛም እሱን መስለን በሮሜ 8:28 እንደተጻፈ የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላልና እግዚአብሔር አምላክ በቅድስና ሕይወት ሁላችን እንዲመራን የሱ ቅዱስ ፈቃድ ይሁንልን። በዚህ ጊዜ ቅድስት ተብሎ በሚታወቀው ሳምንት ውስጥ የምናስበው ምንድነው ስንል ሰንበትን ነው። እግዚአብሔር አምላክ ሰንበትን እንደቀደሳት ሰንበትን ቀድሶ ለኛ ቅድስት አድርጎ እንደሰጠን የሚያሳይ ነው።